የሚቀርብ ምናምን። ከዛ እናቴ አባቴን ጥላው ጠፋች፣ ወደ ሌላ ሀገር ሄደች ማለት ነው። ከዛ በየደላላው ቤቱ ምናምን ነገር ትንከራተት። እኔና ወንድሜ ነበር፣ ሁለት ነበር እኔና ወንድሜ ማለት ነው። እና በየደላላ ቤቱ ውስጥ ትንከራተት ምናምን ነገር። ከዛ በኋላ እኔን ለሰው ሰጠችኝ እና ማለት በአንድ ሀገር ውስጥ ነው የምንኖረው። እኔን ግን ለሰው ሰጠችኝ። ለሰው ሰታኝ። ያው እዛው ቤት እየኖርኩኝ እያደግኩኝ እያለ የምታሳድገኝ ሴትዮ ባል አይወደኝም ነበር፣ በጣም ነበር የሚጠላኝ። ሴትዮዋ ደግሞ በጣም እንደ ልጇ ነው የምታየኝ በጣም። እናቴ እኔን ለዛ ሴትዮ ከሰጠችኝ በኋላ አልተገናኘንም ለረጅም ዓመት ማለት ነው። ቢያንስ በቃ ለ16 ዓመት አካባቢ አልተያየንም ምናምን። በቃ እያደግኩኝ እዛ ቤት እየተማርኩኝ ረጅም ጊዜ ቆየሁኝ። በጣም ቢያንስ ወደ 14 ዓመት ምናምን እዛ ቤት ቆየሁኝ። ከዛ በኋላ ሰውየው በጣም ስለሚጠላኝ በትምህርትም ምንም በጣም እየተሰናከልኩኝ ስለነበረ ያንን ቤት ጥዬ ወጣሁኝ፣ ጠፋው ማለት ነው። ከዛ ቤት ያው በጓደኛ ምክር ምናምን ጠፋሁኝ። ያን ቤት ለቅቄ ስጠፋ አፈላልገው ምናምን አገኙኝ። ያንን ቤት ጥዬ ጠፍቼ አፈላልገው አገኙኝ ምናምን። በቃ በጣም ስንከራተት ቆየሁኝ። ያንን ሁሉ ጊዜ ቆየው። በጣም ስንከራተት ቆይቼ እናቴን ለማግኘት በጣም ፈለግኩኝ። ከሆነ ከ16 ዓመት በኋላ እናቴን ለማግኘት በጣም ፈለግኩ። በጣም እየፈለግኳት እያለ ያንኑ ሀገር እያለን አንተዋወቅም። አንድ ሀገር ነው የምንኖረው። ቢያንስ የ1 እና የ2 ኪሎ ሜትር መንገድ ነው። አንተዋወቅም። በጣም ሳፈላልጋት አገኘኋት። ያው ነው ኑሯችን አልተቀየረም። እናቴም ሰው ቤት ነው የምትሰራው። አሁንም ከ16 ዓመት በኋላ ሰው ቤት ነው የምትሰራው። እንጀራ ነው የምትጋግረው ምናምን። በቃ የተለወጠ ነገር የለውም። እንደዛ እያልኩኝ በቃ መስተንግዶ ምናምን ጀመርኩ። ይሄ እንዴት ነው በየሆቴሉ መስተንግዶ ምናምን ጀመርኩ። ከየት ነው ከዛ ከወሰደችኝ ሴትዮ ከ16 ዓመት ከ17 ዓመት በኋላ ጀመርኩኝ መስተንግዶ ጀመርኩ። እየሰራው አንድ ቀን ያው ማንኛውም ሴት የሚደርስባት ነገር ተደፈርኩ። በቃ ያንን እያልኩ እየኖርኩኝ ሳይታወቅ እርጉዝ ነበርኩኝ። የዛን ሰዓት የቤተሰቤን ህይወት ቀይራለሁኝ ብዬ እኔ እንደዛ ሆንኩኝ። አልታሰበም። ያንን ልጅ ማለትም አልቆየብኝም። ያው እሱም ጊዜውም ስላልደረሰ እድሜም ስላልደረሰ ይሁን ወረደ፣ አልታወቀም ነበረ። ከዛ እንደዛ እያልኩኝ ለ5 ዓመት ምናምን መስተንግዶ ሰራው። እናቴንም አገኘኋት። አሁንም ድጋሚ ከእሷ ጋርም ተለያይቼ 2 ዓመት ቆየሁኝ። 2 ዓመት ቆይቼ ያው ሰው ህይወት ይቀየራል ብሎ ያው ጓደኛም ትይዣለሽ፣ ትዳር አጋር ይሆንኛል ብለሽ ምናምን ትይዣለሽ። ትዳር አጋር ይሆንኛል ብዬ ያስኩኝ ምናምን አልሆነም ቀረ። በሁለተኛውም ደግሞ ትዳር አጋር ያስኩኝ። አሁን እግዚአብሔር ይመስገን ደህና ነኝ ማለት ነው ከሱ ጋር። እና አሁን ከሱ ጋር ተገናኝቼ ያው በወሬ እሱን እንትን ሳላጠናው ምናምን አገባሁኝ። በአንድ ወር ግን ማለት በአንድ ወር ትውውቅ ተገናኘን፣ ተጋባን። እንደተጋባን አረገዝኩኝ። አንደኛ የመጀመሪያ ልጄን አረገዝኩ። ከዛ እግዚአብሔር ይመስገን ልጄ በሰላም ተወለደ። የመጀመሪያ ልጄ በሰላም ተወለደ። ከ3 ዓመታት በኋላ ደግሞ ሁለተኛ ልጄን ወለድኩኝ። እግዚአብሔር ይመስገን አሁን 3ኛ ልጄን ወለድኩኝ። ያው በቃ ጨረስኩኝ። አሁን ህይወቴ አሪፍ ላይ ነው ለማለት ፈልጌ ነው። እሰይ በጣም ደስ ይላል። ጎበዝ። ዋናው መጨረሻው ሲያምር ነው የሰው ልጅ። እንኳን መጨረሻው እና ግን ያው በመሀል ያልነገርኩት ምናምን ብዙ መከራ አይቻለሁ። በእርግጥ ግን ይበቃል። ማውራትን በደንብ አልችልም። ጎበዝ። ዋናው በርትተሽ ችግሮችሽን አልፈሽ ዛሬ ላይ ባለትዳር ሆነሽ የስንት ልጆች እናት ነሽ? የ3 ልጆች እናት ነኝ። እግዚአብሔር ይመስገን። አሁን 3ኛ ልጄ አራስ ናት ገና። በጣም ጥሩ። ዋናው አንቺ አሁን ላይ በህይወትሽ ባለትዳር ሆነሽ ልጆች እናት ሆነሽ ደስተኛ ሆነሽ ህይወትን መኖርሽ ነው። ያን ትልቅ ነው።
እናመሰግናለን። እኔም በጣም አመሰግናለሁ ብዬ ስላዳመጣችሁ። በትዕግስት ችግርን አልፎ ዛሬ ላይ ደስታ ላይ መድረስ እንዳለ ያሳያል እና እናመሰግናለን። እሺ እማዬ አመሰግናለሁ። እሺ ትዕግስት እንኳን ደህና መጣሽ እህቴ። ቆየሽ አቡዬ፣ እንዴት ናችሁ? ደህና ነን ማሪ። ሰላም ይመስገን። እኔ የምኖረው ዱባይ ነው። እሺ ግን አጭር ታሪክ ነው የምነግራችሁ። ኤርፎን እሺ፣ ኤርፎን እሺ፣ አውልቂውና ከዛ አስተማሪ ታሪክ አለኝ ብለሽ ጽፈሽ ነው ያስገባሁሽ። አሁን ይሰማል? ይሰማል? ሀቡዬ ይሰማል? አዎ አሁን ይሰማል። እሺ እኔ ታሪኬ አቡዳቢ ነው የምኖረው። በአንድ አጋጣሚ ዋትስአፕ ላይ ስራ እናሰራለን የሚል መልእክት ደረሰኝና እሱን ተከትዬ ገባሁኝ። ለጊዜው እናሰራለን ያሉትን ትንሽዬ ስራ አሰርተውኝ በኦንላይን ስራ ነው ማለት ነው። ሁሉም ሰው እንዲማርበትና ኦንላይን ስራ ላይ ዲፖዚት የሚባል ነገር ሲመጣ እንዳይቀበል ለማስተላለፍ ስለፈለኩ ነው። እና $12 ነው በሆነ ስራ $12 እንከፍልሻለን ብሎ ሁለቴ እንደዛ ከፈሉ። ከዛ በኋላ ባይናንስ ክፈች አለችኝ። ባይናንስ ከፈትኩኝ። የሆነ ኦንሜል የሚባል ነገር በጉግል ክሮም ገብተሽ ክፈች አለችኝ። ከፈትኩኝ። ከዛ ለሷ እየሰራውላት ነበረ በክፍያ ማለት ነው። የሆነ አማዞን፣ አሊባባና አሊኤክስፕረስ ነው ምናምን ከሱ ላይ እቃ መሸጥና ትርፉንና ዋናሽን መውሰድ ነው፣ ዲፖዚት እያስገባሽ። ከዛ በኋላ እኔ እጄ ላይ ያለኝ ገንዘብ ወደ 9000 ድርሃም ነበረ። የሰውም የጓደኛ ድርሃም 10000 ድርሃም ነበረ እጄ ላይ። 25 ጊዜ ሰርተሽ ነው የምታወጪው። ይውጣ አላውቅም። ይሄው የኔ አልወጣም እስካሁን መጨረሻውን መጨረስ ስላልቻልኩኝ ማለት ነውና በራሴ የከፈተችልኝ በራሴ ጀምሬ ከ20 ድርሃም ጀመርኩኝ። ከ20 ድርሃም እስከ 15000 ድርሃም አስገብቼ ያለኝ እጄ ላይ ያለ ገንዘብ አለቀ። እጄ ላይ ያለ ገንዘብ ሲያልቅ ያ ያስገባሁት አይወጣም። እንደገና ድጋሚ ያስገቢ ዲፖዚት ያለኝ እሱንም መክፈል ሳልችል ገንዘቤን ባዶ ቀርቼ ያን በቆመበት ቆሞ እጄ ላይ የነበረውን የሰው ምዳ እየከፈልኩኝ እስካሁን አለው ማለት ነው። እና ዋናው ለማስተላለፍ የፈለኩት እኔ ችግርን እንደዚህ አድርጌ አልፌዋለሁኝ፣ የራሴንም የሰውንም ገንዘብ አቅልጬ ማለት ነው። እና እህቶቼ በኦንላይን ላይ እህት ወንድሞቼ በማንኛውም አጋጣሚ ኦንላይን ላይ ስራ ዲፖዚት አድርጉ ካሏቸው እንዳይጠቀሙ እንድታስተላልፊ ስለፈለኩ ነው። አመሰግናለሁ። እና አንቺ ስንት ብር ተበላሽ ማለት ነው ማሬ? 15000 ድርሃም። ማሻአላህ 15000 ድርሃም ካለሽ አንቺ የራስሽን ቢዝነስ አትከፍቺም እንዴ? በኦንላይን ቢዝነስ ከምትበይ ምን ነው ልብስ አትሸጪም? ባልትና አትሸጪም? ከኢትዮጵያ አምጥተሽ ምን ነው? እኔ እኮ ተርፎኝ አይደለም። ይሄን አስገቢና ጥሩ ነው የመለሰልሽ፣ ጥሩ ትርፋት ይፈሻል። ይሄን ካስገባሽ ይወጣል፣ ይሄን ካስገባሽ ትጨርሻለሽ፣ ይሄን ካስገባሽ ትጨርሻለሽ ትለኛለች። 24ኛ ላይ ደርሼ 25ቱን ዲፖዚት ለማስያዝ 8400 ድርሃም አስገቢያለሁ። እና አባሬ ተልቆ አልቆ አለው። ያው ለሌሎች ትምህርት ይሆናል ብዬ ስላሰብኩ 15000 ድርሃምሽ ተበላ። በቃ ጦስሽ ውሰድ። ዋናው አንቺ ጤና፣ አንቺ በህይወት ካለሽ ሰርተሽ ታመጫዋለሽ። አዎ እግዚአብሔር ይመስገን። ለሌሎች ይቆረጥ ሰው ብዙ ነገር ያጋጥመዋል። በዚህ ነገር እንዳትሰበሪ። የሰው ልጅ በገንዘብ ሲያልፍ ኦኬ ነው የሚባለው። እግዚአብሔር ይመስገን። እውነት ነው። እና ወንዶቼ ኦንላይን ነገር እንደዚህ ኦንላይን ቢዝነስ አማዞን ገለመሌ ምናምን እያሉ ዲፖዚት አድርጉ እያሉ ብሯችሁን እንዳይበሏችሁ ተጠንቀቁ።
እናመሰግናለን ትዕግስትዬ። መተሽ እኔ የተበላሁት ይበቃል እህቶቼ እንዳይበሉ ብለሽ መተሽ ስላስተማርሽን እናመሰግናለን። እህቴ ክበሪልን። እኔም አመሰግናለሁ ስላስገባሽን። እግዚአብሔር ይስጥልኝ። መልካም ጊዜ። የትኬቱን ቁጥር የምትፈልጉ ሰዎች 0924926666 0924 ማስኩን አውጪ። እንደው አሁንስ እነዚህ ዝም ብለው ስለ ማስኩ የሚያወሩ ሰዎች አልሰለቿችሁ? ብለው ስለ ማስክ የሚያወሩ አንዴ 66 ይሉታል፣ አንዴ ማስክሽን አውልቂ ይላሉ፣ አንዴ ምንድን ነው